ሰላም ሰላም እንዴት አመሻችሁ ውድ የቲክቶክ ቤተሰቦች እንዴት ናችሁ? ሰላማችሁ በያላችሁበት ይብዛላችሁ። ያው ዛሬ እንግዲህ ከአራት ቀን መታሸግ በኋላ ወይም የስራ ቦታችን ማለት ነው ተለቆልን በሰላም ወደ ቤታችን ይዘን ለመግባት ተገደናል። እቃዎቻችን ማለት ነው። ያው የኮሪደር ልማት እንደሚታወቀው በሀገር አቀፍ ደረጃ እጅግ በሚሰሩ ሰዎች ላይ ከፍተኛ ተጽዕኖ እያሳደረ ነው። ያው ልማቱን ባንቃወምም አሁን ላይ የሆነ ያለው ግን በከፍተኛ ሁኔታ ሰራተኛው ክፍል እየተጎዳ ወይም ደግሞ መካከለኛ ደረጃ ላይ ያሉ ሰዎች እየተጎዱበት ያለበትን ሁኔታ ያሳያል ማለት ነው። ያው እኔም እንግዲህ ለዚሁ ሰለባ ሆኛለሁ ማለት ነው። ያው እንደምታዩት ወደ መኖሪያ ቤቴ እቃ ይዤ ገብቻለሁ። ነገር ግን ዛሬ ወደዚህ ቲክቶክ ቤተሰብ ለመምጣት ያስገደደኝ ምንድነው? ያው ቲክቶኩ አክቲቭ ሆኖ እንዲቆይና እናንተም ደግሞ ሀሳብ እንድትሰጡኝ ማንኛውንም ሀሳብ ኮመንት ለመቀበል ያክል ነው። ያው አንድ ጀማሪ ቴክኒሻን ማሟላት ያለባቸው የተለያዩ እቃዎች አሉ። እነዚህን በተወሰነ ሃይላይት ለማቅረብ ነው። ያው በናሆሚ ወይም በቲቸራችን ቀርቧል። ነገር ግን ያው እኔ ደግሞ ቢያንስ የተወሰነ አክቲቭ እንዲሆንልኝ አካውንቴ እነዚህን ለማቅረብ ነው። ያው ጎርዳክ 952 ነው እንደምታውቁት አብዛኞቹ ቴክኒሻኖች ታውቁታላችሁ አላችሁ። እንደ ጀማሪም ደግሞ መንገዛው አብዛኞቻችን ይሄን ነው እንግዲህ እንደምታዩት ነው። እዚህ ጋር ካውያ ነበረው ተነቅላብኝ ወይም ደግሞ አንስቻት ነው ማለት ነው። ያው እንደምታዩት ኮምፖነንቶችን ለማንሳት የምንጠቀምበት ወይም ደግሞ ለመትከል የምንጠቀምበት ነው ማለት ነው። ብሎወር ብለን የምንጠራው ማለት ነው። እዚህ ጋር ያው አጀስትመንቶች አሉት የምታውቁት ነገር ስለሆነ ሃይላይት እንዲሁ ለማሳየት ነው። ጎርዳክ 952 ያው ምርጥ ነው ለጀማሪዎች ወይም ደግሞ አቅማችን ዝቅተኛ ለሆነ ወይም እንደ ጀማሪ ለመግዛት አፎርዴብል የሆነ አሁን ያለው ይሄ ነው ማለት ነው። ይሄ ደግሞ ያው ዲሲ ፓወር ወይም ዲሲ ፓወር ሳፕላይ ብለን የምንጠራው ነው ማለት ነው። ያው እንደምታዩት ነው። እዚች ጋር ኔጌቲቭዋን እናስገባለን ስንሰካ እንደዚህ ጣጥፍተን ነው መሰካት ያለብን። መጀመሪያ ኔጌቲቭ ጥቁሩ ነው መቅደም ያለበት። ከዛ ሲቀጥል ቀዩ ፖዘቲቭ እንሰካዋለን ማለት ነው። ያው እቺ አጀስትመንት ታውቋታላችሁ። እዚህ ጋር ወደዚህ ሞና ወደዚህ ስናረጋት ለዚህኛውና ለዚህ ነው። ነገር ግን ወደዚህ ስናረጋት ያው እዚህ ጋር ለዲሲ ቼክ አፕ ለምናደርገው ነው። ያው ኦን ስናደርገው እዚህ ጋር እናበራለን። ያው አጀስትመንቶች እዚህ ጋር ቮልቴጆች አሉ። ይሄንን ያሳይ